የዜና መጽሔት በዕለቱ የዜና መጽሔት ዝግጅታችን አራት ርዕሰ ጉዳዮች በትንታኔ ይደመጣሉ። ቀዳሚው ከአዲስ አበባ የደረሰን ዘገባ ነው። በአማራ ክልል ለ10 ወራት ተደንግጎ የቆየው የአስቸኳይ ጊዜ አዋጅ ግንቦት 2016 ዓ.ም ያበቃ ቢሆንም የዘፈቀደ እስር መቀጠሉን የኢትዮጵያ የሰብአዊ መብቶች ኮሚሽን ይፋ አደረገ። ይህንን ይፋ ያደረጉት ጋምቢያ ውስጥ እየተከናወነ ባለው የአፍሪካ ሰብአዊና ሰዎች መብቶች ኮሚሽን ጉባኤ ላይ አጭር ማብራሪያ የሰጡት የኮሚሽኑ የሲቪል ፖለቲካና ማህበራዊ ኢኮኖሚያዊ መብቶች ኮሚሽነር ዶክተር አብዲ ጅብሪል ናቸው። ሰሞኑን ለአንድ የሀገር ውስጥ የመገናኛ ብዙሃን ማብራሪያ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በበኩላቸው አሁን ባለው ነባራዊ ሁኔታ በአብዛኞቹ የኢትዮጵያ አካባቢዎች የተሟላ ሰላማዊ ሁኔታ ተፈጥሯል ብለዋል። ሰለሞን ሙጬ ዝርዝር ዘገባ ይዟል። ሰሞኑን እየተካሄደ ባለው የአፍሪቃ ህብረት ቁልፍ ከሚባሉት ተቋማት አንዱ የሆነው የአፍሪቃ የሰብአዊና ሰዎች መብቶች ኮሚሽን 83ኛው ጉባኤ ላይ የተካፈሉት የኢትዮጵያ የሰብአዊ መብቶች ኮሚሽን የሲቪል ፖለቲካና ማህበራዊ ኢኮኖሚያዊ መብቶች ኮሚሽነር ዶክተር አብዲ ጅብሪል ሐምሌ 28 ቀን 2015 ዓ.ም በአማራ ክልል ተደንግጎና ለ4 ወራት ተራዝሞ ከ10 ወራት ተፈጻሚነት በኋላ ግንቦት 2016 ዓ.ም ያበቃው የአስቸኳይ ጊዜ አዋጅ ጊዜው ቢጠናቀቅም በመንግስትና በፋኖ ታጣቂዎች የትጥቅ ውጊያ በቀጠለበት በዚህ የኢትዮጵያ ክፍል የዘፈቀደ እስር ስለመቀጠሉ አብራርተዋል። የአማራ ክልል የአስቸኳይ ጊዜ አዋጅ ቢያበቃም የዘፈቀደ እስራት ቀጥሏል። ማቆያ ቦታዎች የተጨናነቁ በቂ ብርሃን የሌላቸውና ንጹህ መገልገያዎችም የላቸውም። በሀገሪቱ በዋናነት በግጭት በሚፈተኑት አካባቢዎች ከ7 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ናቸው ያሉት የብሔራዊው የመብቶች ድርጅት ከፍተኛ የስራ ኃላፊ የሚያዙ ሰዎች ማቆያ ስፍራዎች የተጨናነቁ መሆናቸውንም አመልክተዋል። ግጭቶችን ለመከላከል ውጤታማ እርምጃዎች አለመኖርና ከጊዜ ወደ ጊዜ እየጨመሩ ያሉ የተፈጥሮ አደጋዎች ለሀገር ውስጥ መፈናቀል መግፊያ ሆነዋል። ሰሞኑን ኤንቢሲ ለተባለ የሀገር ውስጥ መገናኛ አውታር በሀገሪቱ ሰላምና ጸጥታ ሁኔታ ማብራሪያ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ አሁን ባለንበት ነባራዊ ሁኔታ ኢትዮጵያ ወደ ተሟላ የሰላም ሁኔታ እየገባች ነው ብለዋል። በአብዛኞቹ የኢትዮጵያ አካባቢዎች የተሟላ ሰላማዊ ሁኔታ ተፈጥሯል። የእገታና የመዝረፍ ሁኔታዎች እየቀነሱ ቢመጡም አሁንም አሉ ያሉት የኮሚኒኬሽን አገልግሎት ሚኒስትሩ በሰላምና በጸጥታ ረገድ አማራና ኦሮሚያ ክልሎች አሁን ይገኙበታል ያሉትን የመንግስት ግምገማም ገልጸዋል። ከመቼውም ጊዜ በላይ በተለይም ካለፉት 3 እና 4 ዓመታት ከነበረው ሁኔታ በእጅጉ የተለየ ሰላማዊ ሁኔታ ተፈጥሯል። በኦሮሚያ በአማራም የተለያዩ የታጠቁ ኃይሎች በተለያየ ምክንያት ክልሉን የህልውና አደጋ ውስጥ እንዲገባ አድርገው ነበረ። እነዚህም በድርድርም ይሁን ህግ በማስከበር እንቅስቃሴ አሁን በአማራ ክልል በአብዛኞቹ አካባቢዎች ሰላማዊ ሁኔታ ተፈጥሯል። የክልሉ መንግስት ተጠናክሯል። አደረጃጀቱን እስከ ቀበሌ ያጠናክሯል። በአብዛኛው ኦልሞስት 90% በሚሆን አካባቢ ራሱ ክልሉ በራሱ ታጣቂ በራሱ አስተዳደር በራሱ የጸጥታ ሁኔታ የሚቆጣጠርበት ሁኔታ ተፈጥሯል። ኢትዮጵያ ከባድ የመብት ጥሰት የፈጸሙ አካላትን ተጠያቂ ለማድረግ የጀመረችውን የሽግግር ፍትህ ሂደት በአዎንታ የጠቀሱት የኢሰመኮ ከፍተኛ የስራ ኃላፊ በኦሮሚያ ክልል የተደረጉ የሰላም ስምምነቶች እስረኞች እንዲፈቱ ማድረጉን በጋምቢያው ጉባኤ ላይ በበጎ ጠቅሰዋል። እንዲያም ሆኖ በኢትዮጵያ የሰብአዊ መብት ጥበቃ ትግበራ ላይ አሁንም ፈተናዎች መኖራቸውን በዚሁ አህጉራዊ ጉባኤ ላይ አብራርተዋል። መንግስት ለጾታዊና ወሲባዊ ጉዳት ሰለባ የሆኑ ሰዎች ማቆያ ማዕከላትን ተደራሽ እንዲያደርግ በግጭት ምክንያት በተጎዱ አካባቢዎች ያሉ የትምህርትና የጤና ማዕከላትንም እንዲገነባ ጠይቋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። በአማራ ክልል ጉዳይ ላይ ቆይተን በአማራ ክልል ትምህርት በሚሰጥባቸው የክልሉ አካባቢዎች 100 ሺህ ያህል የ12ኛ ክፍል ተማሪዎችን ለማስፈተን መዘጋጀቱን የክልሉ የትምህርት ቢሮ አስታውቋል።
እንደ ቢሮው ተማሪዎቻቸውን ለፈተና ያስቀምጣሉ ተብሎ የሚጠበቁ ትምህርት ቤቶች 470 ያህል ትምህርት ቤቶች ብቻ መሆናቸው ነው የተገለጠው። እንዲያም ሆነው ግን በየትምህርት ቤቶቹ ተፈታኞችና የትምህርት ባለሙያዎች የተሻለ ውጤት ለማስመዝገብ እንደሚጥሩ ተናግረዋል። ያንን እድል ያላገኙና ለመፈተን ያልቻሉት ደግሞ ከቤተሰቦቻቸው ጋር የወደፊት ተስፋቸውን እየጠበቁ እንደሚገኙ ለዶይቼ ቬለ ተናግረዋል። አለምነው መኮንን ከባህር ዳር ተከታዩን ዘገባ አድርሶናል። በአማራ ክልል ከሰሜኑ ጦርነት ጀምሮ በተለያዩ የክልሉ አካባቢዎች ትምህርት ቤቶች ከስራ ውጭ በመሆን በተማሪዎች የመማር ሂደት ላይ አሉታዊ ተጽዕኖ ሲፈጥር ቆይቷል። ካለፉት 2 ዓመታት ወዲህ ደግሞ በአማራ ክልል በተፈጠረው ጦርነት ምክንያት በድጋሚ በተማሪዎችና በትምህርት ቤቶች ላይ ጫናው መቀጠሉን መረጃዎች ያሳያሉ። በዚህ ዓመት በሚሰጠው የ12ኛ ክፍል አገር አቀፍ ፈተና በክልሉ ሰላም ባለባቸው 470 ትምህርት ቤቶች 99880 ተማሪዎች ፈተናውን ለመውሰድ መመዝገባቸውን የአማራ ክልል ትምህርት ቢሮ ምክትል ኃላፊ ወይዘሮ ኢየሩስ መንግስቱ ለዶይቼ ቬለ ተናግረዋል። 12ኛ ክፍል ፈተና ጋር በተያያዘ በዚህ ዓመት የሚያስፈትኑ ወደ 470 ትምህርት ቤቶች አሉ። ወደ 99880 ተማሪዎች ፈተናውን ይወስዳሉ ተብሎ ይጠበቃል። በአማራ ክልል ባለው የጸጥታ ችግር ምክንያት ትምህርት ያልጀመሩና ተማሪዎቻቸውን የማያስፈትኑ በርካታ የሁለተኛ ደረጃ ትምህርት ቤቶች እንደሚገኙ ምክትል ኃላፊዋ አመልክተዋል። ልክ እንደ ሌሎቹ የክፍል ደረጃዎች ትምህርት ያልተጀመረባቸው በርካታ ትምህርት ቤቶች አሉ። ትምህርት ቤቱ እስከ 12ኛ ክፍል የደረሰ የሁለተኛ ደረጃ ትምህርት ቤት የሆነ በዚህ ዓመት ማያስፈትን ትምህርት ቤት ግን ይኖረናል። ግን የመማር ማስተማር ያልተጀመረበት ትምህርት ቤት ማለት ነው። ባለው ወቅታዊ ሁኔታ ፈተናውን መውሰድ እንደማይችል የገለጸልን አንድ በሰሜን ጎጃም ዞን የሚገኝ 12ኛ ክፍል ተማሪ ሰላም እስኪመጣ አማራጭ ያለውን ስራ እየሰራ እንደሆነ ተናግረዋል። ወጣን ገጠር ቁጭ ብለናል። ምን እናደርጋለን? ዘመናዊ ቤተሰብ ጋር ሆነን ያለች ልማት ነገር ምናምን እየሞከርን ያለን ሽንኩርቷን እሷን ነው የምንሞክር። እንግዲህ ትንሽ በመስኖ ልማት ትምህርቱማ እንግዲህ በዚህ ሰዓት የለም። ፈተናውን ለመስጠት ከሚዘጋጁ ትምህርት ቤቶች መካከል ሰቆጣ ከተማ በሚገኘው ዋግስዩም አድማስ ወሰን ሁለተኛ ደረጃ ትምህርት ቤት መምህር የሆኑት መንግስቱ አረጋ ተማሪዎች የተሻለ ውጤት እንዲያስመዘግቡ ጥረት እየተደረገ ነው ብለዋል። ማለት የተለያዩ ስልቶችን እንከተላለን። አንደኛው ከትምህርት ሰረቃ ውጭ ያለውን ተቃራኒ ሰረቃ ማጠናከሪያ ትምህርት እየጠራን ማጠናከሪያ ትምህርት እንሰጣለን። ከዛ በተጨማሪ ቅዳሜና እሁድ ሰዓት ስለሚኖር ተማሪዎችን በመጥራት የማጠናከሪያ ትምህርት ይሰጣል። ከዛ በተጨማሪ እርስ በራሳቸው ከክፍል ውስጥ ሞካሪ የሚባሉ ተማሪዎችን በመምረጥ የተለያዩ ትምህርት ዝግጅት እንዲያደርጉ እናደርግና እነሱ ፍሪ ክላስ ሲገኝ አሊያም ደግሞ በተቃራኒ ፈረቃ የተጠራሩ እርስ በራሳቸው እንዲደጋገፉ የማድረግ ስራ እየሰራን ያለ ነው። የሰሜን ጎጃም ዞን ትምህርት መምሪያ ኃላፊ ነጋልኝ ተገኝ ወቅታዊ የክልሉ የሰላም ሁኔታ በዞኑ ትምህርት ዝግጅት ላይ ከፍተኛ ችግር መፍጠሩን ጠቁመው ሆኖም ለሀገራዊ ፈተና የሚቀመጡ ተማሪዎች የተሻለ ውጤት እንዲያመጡ እየተሰራ መሆኑን ገልጸዋል። 6፣ 8 እና 12 ተማሪዎችን ለይተናል። መምህራን ለይተናል። የተለያዩ ተማሪዎችን በመረጧቸው መምህራን የራሳቸውን ፕሮግራም እያስተካከሉ ሰፊ የማጠናከሪያ ትምህርት እየተሰጠን ያለው ማለት ነው። ለፈተና ከመዘገብናቸው ተማሪዎች አብዛኞቹ ማለት ይቻላል ድጋፍ እያገኙ ያሉት ቱቶሪያል እየወሰዱ ነው ያሉት ማለት ነው። የ12ኛ ክፍል ተፈታኝ ተማሪዎች ብርቱካን ንጉሱና ሮሄ ኃይሉ ያላቸውን ዝግጁነት ጠይቀናቸዋል። እኛ አሁን በዚህ ደረጃ ከመምህራንና ከኛ ያለው ሁኔታ መምህራኖች ጥያቄ በመስራት ከትምህርት ሰዓታችን ውጭ በመጥራት የተለያዩ እገዛዎችን ያደርጉልናል። ሰዓታችን እናጠናለን። ጥያቄዎችን ምናምን በአሁኑ ደረጃ ላይ ጥያቄዎችን ምናምን እንሰራለን። መምህራኖቻችን በተቻላቸው አቅም ቲቶር እየጠሩና ወርክሽት እያሰሩ ያግዙናል። ቤታችን ደግሞ ያው በተቻለን አቅም ከ12ኛ ክፍል ትምህርት ጋር ጎን ለጎን ለማስኬድ እየሞከርኩ ነው እኔ በራሴ። የአማራ ክልል ቀደም ባሉት ዓመታት በየዓመቱ ከ150 ሺህ እስከ 180 ሺህ ተማሪዎችን የማስፈተን አቅም ነበረው። ባለፈው ዓመት የአማራ ክልል ትምህርት ቢሮ 200 ሺህ ተማሪዎችን ለማስፈተን አቅዶ የነበረ ቢሆንም ለፈተና የተመዘገቡት 96 ሺህ ያክሉ እንደነበሩ በወቅቱ የክልሉ ትምህርት ቢሮ አሳውቋል። በአማራ ክልል ለ12ኛ ክፍል መልቀቂያ ሀገር አቀፍ ፈተና ከተመዘገቡት 96 ሺህ ተማሪዎች መካከል ደግሞ ከ9 ሺህ በላይ የሚሆኑት ለፈተና እንዳልተቀመጡ በወቅቱ የትምህርት ሚኒስቴር ገልጾ ነበር። ለዶይቼ ቬለ ዘገባ አለምነው መኮንን። ተከታዩ ዘገባ ወደ አዲስ አበባ ይወስደናል። የሰላም ሚኒስቴር ሚኒስትር ዴኤታና የኦሮሚያ ክልላዊ መንግስት ምክር ቤት ወይም ጨፌ ኦሮሚያ አባል የነበሩት አቶ ታዬ ደንዳ በማዕከላዊ ኮሚቴ አባልነት ሲያገለግሉ የነበረውን ገዢውን የብልጽግና ፓርቲ ለኢትዮጵያ ብሔራዊ ምርጫ ቦርድ ከሰዋል። አቶ ታዬ ለቦርዱ ያስገቡትና ዶይቼ ቬለ የተመለከተው ደብዳቤ ፓርቲው በቅርቡ ባካሄደው ሁለተኛው ጠቅላላ ጉባኤ ላይ የህጋዊነት ጥያቄ በማንሳት እልባት የሚጠይቅ ነው። አቶ ታዬ ህጋዊ ውጤት የለውም ብሎ ባጣጣሉት ጉባኤ ላይ አቤቱታቸውን ያቀረቡት የማዕከላዊ ኮሚቴ አባል ሆኜ ያለው ፓርቲው በጉባኤው ላይ እንድሳተፍ አልጋበዘኝም የሚል ክስ ነው ያቀረቡት። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ ይዟል።
አቶ ታዬ ደንዳ ከአንድ ቀን በፊት ሚያዝያ 28 ቀን 2017 ዓ.ም ለኢትዮጵያ ብሔራዊ ምርጫ ቦርድ ያስገቡት ደብዳቤ እሳቸው አባልና የማዕከላዊ ኮሚቴ አባል የነበሩበት ገዢው ብልጽግና ፓርቲ በዚሁ ዓመት ከጥር 23 እስከ 25 ያካሄደው ሁለተኛው ድርጅታዊ ጉባኤ የተካሄደበትን ሁኔታ በመንቀፍ ነው። መጋቢት ወር 2014 ዓ.ም የተካሄደው የፓርቲው የመጀመሪያ ጠቅላላ ጉባኤ ባስቀመጠው መተዳደሪያ ደንብ አንቀጽ 16 መሰረት የፓርቲው ማዕከላዊ ኮሚቴ አባላት ቀጥተኛ የጉባኤው ተሳታፊ እንደሆኑ ቢደነግግም እሳቸው ከአባልነታቸው ሳይታገዱ በጉባኤው ተሳትፎ መነፈጋቸውን ጉባኤውን የተጨበረበረ ያደርገዋል ሲሉ ነው ማመልከቻቸውን ለቦርዱ ያቀረቡትም። አቶ ታዬ በዚሁ ላይ ለዶይቼ ቬለ በሰጡት ተጨማሪ ማብራሪያ ያው ጉዳዩ የህግ ጉዳይ ነው። አንድ ሰው በወንጀል ሲጠየቅ ጉዳዩ ወንጀሉን ብቻ ነው የሚመለከተው። ሌላ ሲቪል መብቶችን ፍርድ ቤት ካልወሰነ በስተቀር የሚሰርዝ ማንም የለም። የዚህ ፓርቲ ማዕከላዊ ኮሚቴ አባል መሆኔ ሁሉም የሚያውቀው ነው። 2014 መጋቢት መጀመሪያው ጉባኤ ሲደረግ በ119ኛ ተራ ቁጥር ላይ የተመረጠ ሰው እኔ ነበሩ። 225 ሰው ውስጥ ማለት ነው። ይሄ ፓርቲ ወይ በህጋዊ መንገድ ማሰናበት አለበት። ያ አልተደረገም። ከእስር እንደተፈታው አንድ ማዕከላዊ ኮሚቴ ስብሰባ ተደርጎ ነበረ። የኔ ስም እዛ ሊስት እንዳልተካተተ አውቃለሁ። ግን በህጋዊ መንገድ ይሄ ሰውዬ ማዕከላዊ ኮሚቴ አባል ሆኖ መቀጠል አይችልም ያለ የፓርቲው አካል የለም። በማዕከላዊ ኮሚቴ አባልነቴ ደግሞ በሁለተኛው ጉባኤ በተጠቀሰው አንቀጽ መሰረት መሳተፍ ነበረብኝ። ያንን ጥሪ አላደረጉልኝም። ይሄ ማለት ማጭበርበር ነው ማለት ነው። ከኔ አኳያ ያው 15 ሚሊዮን አባል አለ። የተመረጥኩት በአባላት ድምጽ ነው። ምርጫ ቦርድ ማስተካከያ እርምጃ መውሰድ አለበት በሚል ነው እንግዲህ ማመልከቻ ያስገባሁት። ግን ይሄንን ክስ ለማቅረብ በተለይም ጉባኤው የተጭበረበረ ነው ለማለት ምን መሰረታዊ ሂደቶችን አዩ? ምናልባት ለእርሶ ግብዣ ስላልተደረገ ብቻ ነው እንዴ? ለኔ ግብዣ ለማድረግ መሳተፍ የነበረበትን ሰው እንዳይሳተፍ ካረክ ትልቅ ማጭበርበር ነው። ምናልባት እርሶ ከእስር ቤት ከተለቀቁ በኋላ ለኢትዮጵያ ብሔራዊ ምርጫ ቦርድ ይሄንን ቅሬታዎትን ከማስገባቱ በፊት ለፓርቲው አቅርበው ያውቃሉ? ይሄን ቅሬታዎትን ለፓርቲውማ እንዴት አቀርባለሁ? ፓርቲው ጨርሷል እኮ መመለስ አይችልም። ጉባኤ አድርጓል። እኔ እየጠበቅኩ ነበር። ይጠሩኛል የሚል ግምት ነበረኝ። አልጠራኝም። ሳይጠራኝ ጉባኤ አድርጓል። ፓርቲው ምንም ማድረግ አይችልም ከዚህ በኋላ። ይሄንን አይቶ ማስተካከል ያለበት ምርጫ ቦርድ ነው። ምርጫ ቦርድ የሚፈልገውን አቅርብ ያለው ምን አይነት ውሳኔ እንደሚሰጥ አብረን የምንመለከተው ይሆናል ማለት ነው። ምናልባት የመጨረሻው ጥያቄ እርስዎ ፖለቲካ ትግሎን በዚሁ በነበሩበት ብልጽግና ፓርቲ ማስቀጠል ነው ወይስ ሌላ አማራጭ እየተመለከቱ ነው? ለወደፊት የፖለቲካ ጉዞ ከዚህ ፓርቲ ጋር ለመቀጠል ፍላጎት አለ ወይ የለህም የሚለው ነገር ወደዛ ከመድረሱ በፊት ይሄ ጉዳይ እልባት እንዲያገኝ ለምርጫ ቦርድ አቅርብ ያለው እዚህ ላይ የሚወሰነውን አይተን ምን አይነት የፖለቲካ ፊውቸር እንደምንከተል እንወስናለን። ዶይቼ ቬለ በዚሁ ጉዳይ ላይ በብልጽግና ፓርቲ በኩል አስተያየት ለማካተት ለፓርቲው የህዝብና ዓለም አቀፍ ግንኙነት ኃላፊ ዶክተር በቂላ ሁሪሳ እንዲሁም የፓርቲው ኮሚኒኬሽን ዳይሬክተር ፈዲላ አባጀባል የእጅ ስልክ ላይ በመደወል የጽሁፍ መልእክትንም በመላክ ብጠይቅም ዛሬ ምላሻቸውን ለማግኘት ያደረገው ጥረት አልሰመረም። አባልና አመራር የሆኑበት ፓርቲ አመራሮች ላይ ተደጋጋሚ ትችት በማቅረብ የሚታወቁት አቶ ታዬ ደንዳ ዛሬ ጠዋት የፌስቡክ ገጻቸው ተጠልፎ ከቁጥጥራቸው ውጭ መሆኑንም አመልክተዋል። ዛሬ ጠዋት መረጃዎችን እየተከታተልኩ እያለ በእጄ ላይ ያው ፌስቡክ ተዘጋብኝ። በፊት የነበረኝ ፓስወርድ ቀይሬ ምናምን ሲሞክር ኦልሬዲ ተቀይሮ ተወስዷል። አክሰስ ማድረግ አልችልም ማለት ነው። የኔን ፔጅ አሁን እኔ ሌላ ነገር አልለጠፉበትም እስካሁን። ነገር ግን በዛ ፔጅ ላይ ሀሳቤን እንዳልጽፍ እንዳላጋራ ተደርጓል ማለት ነው። ከኔ ቁጥጥር ውጭ ነው። አሁን በኔ እጅ የለም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። የዕለቱ ወደ መጨረሻ ወደ ሆነው የመጽሔት ዘገባችን አሸጋግራችኋለሁ። ፈረንሳይ የሁለተኛው የዓለም ጦርነት የተጠናቀቀበትን የአውሮፓ የድል ቀን ዛሬ አስባ ውላለች። ከምርጫ በኋላ በመጀመሪያው የአውሮፓ ጉዟቸው ትናንት ረቡዕ ወደ ፓሪስ ያቀኑት የጀርመኑ መራሄ መንግስት ፍሬድሪክ ሜርስ አውሮፓ ትልቅ ስጋት እንደተደቀነባት ተናግረዋል። የሁለተኛው የዓለም ጦርነት መጠናቀቅ 80ኛው ዓመት በሚዘከርበት ዕለት ወደ ፈረንሳይ የተጓዙት መራሄ መንግስት ሜርስ ፈታኙን ጊዜ ለማለፍ ፈረንሳይና ጀርመን ትብብራቸውን ማጠናከር የግድ የሚላቸው ጊዜ ላይ መድረሳቸውን ተናግረዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በበኩላቸው ፈረንሳይና ጀርመን አውሮፓን ከገጠማት ፈተና ለማውጣት በወታደራዊና ደህንነት፣ በኢኮኖሚና ቴክኖሎጂ እንዲሁም የምርምር ዘርፎች ትብብራቸውን በማጠናከር ከሀገራቱ ባሻገር አህጉራዊ አንድነቱን ለማጽናት መሰረት አበጅተዋል ብለዋል። ሃይማኖት ጥሩነህ ተለዋዋጭ የዓለም የፖለቲካ ዘይቤ
ከዛሬ 80 ዓመት በፊት በአንድ ዓላማ በአንድ የጦርነት ግንባር የተሰለፉ ሀገራት ዛሬ ላይ ጎራቸው በተለያየ ሆኗል። የዩክሬንና የሩሲያ ጦርነት፣ የፕሬዝዳንት ትራምፕ አዲሱ የንግድ ፖሊሲና ታሪፍ፣ ይህ የ80ኛው ዓመት የሁለተኛው ዓለም ጦርነት ማክተምን በተለየ ሁኔታ በሚከበርበት በአሁኑ ወቅት በአንጻሩ የፈረንሳይና የጀርመን ግንኙነትን ለማጠናከርና ለማሳደግ አብሮም ለመስራት ከስምምነት ላይ ደርሰዋል። እንደ ፖለቲካ ባህልና ልማድ ሆኖ የጀርመን ተመራጭ መራሒተ መንግስታት ስልጣን ሲረከቡ በቀዳሚነት ይፋዊ የስራ ጉብኝት ወደ ፈረንሳይ ማድረግ የተለመደ ነው። ትላንትም በአዲሱ ተመራጭ በፌዴሪሽ ሜርስ የሆነውም ይኸው ነው። ዓመታትን ባስቆጠረው የፍራንኮ ጀርመን ትብብር በማስቀጠልና በጋራ በትብብር ለመስራትና እንዲሁም በዓለም አቀፋዊ ወቅታዊ ጉዳዮች ላይ ፕሬዚዳንት ኢማኑኤል ማክሮን ከሜርስ ጋር ትላንትና ፓሪስ ላይ ሲመክሩ ውለዋል። አውሮፓ አሁን ላይ ለገጠማት ፈተናም የሁለቱ ሀገራት ግንኙነትና ትብብር አስፈላጊ መሆኑንም አዲሱ ተመራጭ መራሒተ መንግስት ፌዴሪሽ ሜርስ አሳስበዋል። Nous allons commémorer les 80 ans au jour le jour de la fin de la Seconde Guerre mondiale. Et en cet anniversaire, le 8 mai 2025, est une belle opportunité, une belle occasion pour jeter le regard en arrière et aussi porter un regard vers l'avenir. የሁለተኛው የዓለም ጦርነት ያበቃበት ቀን ነው። 80ኛ ዓመታችንን እናከብራለን። በእነዚህ 80 ዓመታት በሁለቱ ሀገራት መካከል ትልቅ ለውጥ አምጥተናል። አውሮፓ ትልቅ ፈተና ገጥሟታል። ከነዚህ ፈተናዎች መሸጋገር የምንችለው ፈረንሳይና ጀርመን ካለፉት ጊዜያት በበለጠ ከወዳጆቻችንና ከጎረቤቶቻችን ጋር በመሆን እድገትን እንዴት መገንባት፣ መስማማትና ማሳደግ እንደምንችል ካወቅን ብቻ ነው። እኔና ኢማኑኤል ማክሮን ለአውሮፓ እድሳት የተስማማነው ለዚህ ነው። ግንኙነታችን የበለጠ እንዲቀራረብ የበኩላችንን አስተዋጽኦ እናደርጋለን። በመከላከያና ደህንነት እንዲሁም በንግድና ቴክኖሎጂ የተጠናከረች አውሮፓ እንድትኖር ከፍተኛ ፍላጎት እንዳላቸው የሚነገርላቸው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የአውሮፓን ደህንነት ለማጠናከርም የሁለቱ ሀገራት ግንኙነትና ትብብር አስፈላጊ መሆኑን የገለጹ ሲሆን Notre ambition pour l'Europe n'est possible que si l'Allemagne et la France se coordonnent sur leurs réformes économiques et sociales respectives pour faire converger nos modèles. Sur l'investissement, sur la défense, sur l'énergie, sur l'espace, je l'ai dit, nous allons travailler main dans la main. Sur ces enjeux, nous voulons relancer ce réflexe franco-allemand. ለአውሮፓ ያለን ምኞት የተቻለውን የጀርመንና የፈረንሳይ የራሳችንን ኢኮኖሚያዊና ማህበራዊ ማሻሻያዎችን በማስተባበር ከቻለን ብቻ ነው። በኢንቨስትመንት፣ በመከላከያ፣ በኃይል፣ በህዋ እንዳልኩትም እጅ ለእጅ ተያይዘን እንሰራለን። በፍላጎቶቻችን ላይ ልዩነት ሊኖሩ ስለሚችሉ አለመግባባቶች ሊፈጠሩ ይችሉ ይሆናል። ይህ የተለመደ ነው፣ ምክንያቱም ተፎካካሪ ባለድርሻ አካላትም ስላሉን ነው። እነዚህንም በአንድነት እንፈታቸዋለን። በመሆኑም ይህንን የፍራንኮ ጀርመን ምላሽ ማደስም እንፈልጋለን። ትላንት በነበረው የሁለቱ ሀገራት መሪዎች ውይይት ላይም በተለይም ከስደትና ጥገኝነት ጋር በተያያዘም የተደረሰውን ስምምነት በአፋጣኝ ወደ ተግባር ለመለወጥ ፍላጎት ያላቸው መሆኑም የተገለጸ ሲሆን የሀገራቱን ድንበሮች ቁጥጥር በማጠናከርም በኩል አብረው እንደሚሰሩ ተናግረዋል። ለዶቼ ቬለ ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከፈረንሳይ ፓሪስ። አድማጮቻችን ለዕለቱ የያዝነው የዜና መጽሔት ዘገባዎቻችን ይህንን ይመስሉ ነበር።